ተመስገን። ሰማይን ያለ ባላ ምድርንም ያለ መሰሶ ያጸና ቸር ጌታ የዓለማት ፈጣሪ ቅዱስ እግዚአብሔር ሆይ የልጅነት በደሌን የወጣትነት ኃጢአቴን ሳትቆጥር በዕድሜዬ ላይ ይህችን ቀን ስለጨመርክልኝ አመሰግንሃለሁ። ዳንኤልን ከአንበሶች አፍ እንዳወጣኸው እኔንም ከጠላት መንጋጋ በቸርነት ያዳንከኝ እግዚአብሔር ሆይ አመሰግንሃለሁ። ፍቅር የማያልቅብህ ቸርነትህ የበዛ ፍርድህ አስተማማኝ ሚዛንህ ልክ የሆነ በሰማይና በምድር ምሕረትህ ያበዛህ እግዚአብሔር ሆይ አመሰግንሃለሁ። የኃጢአተኛውን ኃጢአት ይቅር የምትል የድሃውን ረሃብ የምታስታግስ የተነሳሂን ጸሎት የምትሰማ እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔር ሆይ እንደ ቸርነትህ አባቴ እንደ መለኮትነትህ አምላኬ ብዬ በማመን ለጸሎት በፊትህ ቆሜአለሁና የኃጢአቴ ብዛት የክፋቴም መጠን ሳትቆጥር አቤቱ በፍቅርህ ልመናዬን በፍቅርህ ምስጋናዬን ትቀበለኝ ዘንድ ልመናዬንም ትሰማኝ ዘንድ እለምንሃለሁ። ቸሩ እግዚአብሔር ሆይ የሰው ልጅ ትልቁ ውድቀት ተስፋ መቁረጥ ነውና ተስፋ ከመቁረጥ አድነኝ። አባቴ ሆይ የሚያስጨንቁኝ ምንኛ በዙ! መንገዴ ሁሉ ጠመዝማዛ ልፋቴም ሁሉ ትርፍ አልባ ለማድረግ በእኔ ሕይወት ላይ ፈተና የሚጨምሩ ክፉ መናፍስት የአጋንንት ጭፍሮች ከሕይወቴ ታርቅልኝ ዘንድ በፊትህ ወድቄ እለምንሃለሁ። እግዚአብሔር ሆይ በዚህ ዓለም ፈተና ደከምኩ። ሌሊቱን በትካዜ ቀኑንም በድንዛዜ አሳልፈዋለሁ። በሮጥኩባቸው መንገዶች ሁሉ የአጋንንት ፈተና የጠላትም እሾህ አስቸገረኝ። ጌታዬ ሆይ አዋጭ ናቸው ያልኳቸው ሐሳቦች በሙሉ ክስረትን አመጡብኝ። ጠላት ክንዱን በእኔ ላይ አበረታ። ይደግፉኛል፣ ያጽናኑኛል፣ በወደቅሁ ጊዜም ያነሱኛል ያልኳቸው ጓደኞች እንደ ኢዮብ ጓደኞች የጥመትን መንገድ አሳዩኝ። እምቢ ባልኳቸውም ጊዜ እንደ ሰነፍና ደንቆሮ ቈጠሩኝ። እግዚአብሔር ሆይ ላልባረክ ለምን ተፈጠርኩ? ለመከራስ ለምን በእጅህ ተሠራሁ? ለጭንቀትስ ከሆነ ለምን በስምህ ተጠራሁ? አባቴ ሆይ ልጅህ በተስፋ መቁረጥ እንዳልወድቅብህ ጉዳቴን አይተህ ብቸኝነቴንም ተመልክተህ ጸሎቴን ስማኝ። ጌታ ሆይ ከገባሁበት ጭንቀትና መከራ ፈጥነህ አውጣኝ። እግዚአብሔር ሆይ የሚረዳኝ የለምና ከእኔ አትራቅ። እባክህን የተስፋ ቃልህን አሰማኝ። ልጄ ሆይ በመንገድህ ሁሉ አብሬህ ነኝ በለኝ። የማጽናናት ድምፅህም አሰማኝ። እግዚአብሔር ሆይ በጽኑ ሐዘን ውስጥ ያሉትን በትዳራቸው ክህደት የገጠማቸውን በጤና ማጣት የሚሰቃዩትን በወዳጅ መከዳት ልባቸው የተሰበሩትን የበረከት እጦት የገጠማቸውን በሙሉ ተስፋ ከመቁረጣቸው በፊት ትደርስላቸው። በሕይወታቸውም ውስጥ ጣልቃ እየገባህ የተሰበረውን እንድትጠግን የጐበጠውን እንድታቃና በኰልታፋው አንደበቴ እለምንሃለሁ። አባቴ ሆይ በእንቅልፍ ማጣት ተጨነቅሁ፣ መኝታዬም በእንባ አራስኩ። ከዓለም ፈተና የተነሣ ልቤ በሌሊት አላርፍ አለ። ኑሮዬ ምሬት፣ መውጣት መግባቴም ስጋት ሆነብኝ። ጌታ ሆይ በፊትህ ወድቄ በእንባና በተማጽኖ የማቀርበውን ጸሎት ፈጥነህ ስማኝ። አቤቱ ጆሮህን ወደ እኔ አዘንብል። አቤቱ የሚረዳኝ የለምና ከእኔ አትራቅ። በአጉል ምኞት በማይጨበጥ ሕልም ተይዤ በምባዝንበት በዚህ ጊዜ
ከችግሮቼ በላይ ከገጠመኝም ፈተና በላይ አንተ ትልቅ መሆንክን እንዳምን አቤቱ አንተ ትልቅ መሆንክን እንዳምን አድርገህ ተስፋ መቁረጥን አርቅልኝ። ጌታ ሆይ ተስፋ በማስቆረጥ ወደ ጥፋት መንገድ የሚመራኝን የሰይጣንን አሰራር የአጋንንትም ፈተና ሁሉ ከዙሪያዬ በስምህ አርቅልኝ። በዙሪያዬ የከበበኝን የጭንቀት ማዕበል በኃይልህ አስወግድልኝ። ቅዱስ አባት እግዚአብሔር ሆይ አቤቱ እስራኤል ተስፋ በቆረጠች ጊዜ ለዘላለም አልተውሽም፣ በእጄ መዳፍ ቀርጬሻለሁ እንዳልካት እኔም ልጅህ ወድቄ በመነሳት ጠፍቼ በመገኘት በእጅህ መዳፍ መሆኔን እንዳውቅ ተስፋዬን አለምልምልኝ። የታወከውን ዓለም በእረፍትና በጸጥታ እንዳልፍ እውነተኛ ሰላም አንተ ስጠኝ። ለእኔ ለባሪያህ ብቻ ሳይሆን ያንተን ሰላም ለተጠሙ ሁሉ ይደረግላቸው። ጌታ ሆይ ምድራዊ ኑሮዬ የተወሰነና የተቆረጠ መሆኑን እንድገነዘብ ማስተዋልን አድለኝ። ገንዘብን በመውደድ ከተያዝኩበት ጭንቀት ነፃ አውጣኝ። ቅዱስ አምላክ ሆይ የተስፋ መቁረጥ ምንጩ ዓለምን መውደድ ነውና ለሚያልፍ ዓለም በከንቱ ከመዋተት ታደገኝ። ጌታ ሆይ አንተን ማመኔ ምንም እንዳልጠቀመኝ ጠላት በሚያውጅበት በዚህ ክፉ ጊዜ ተሰናክዬ ወደ ኋላ እንዳላፈገፍግ እኔን ምስኪን ልጅህን አጽናኝ። ጌታ ሆይ የምለምንህ ስቃያችን ጥቅም የሌለው እንዳይሆን እንጂ በስምህ ከምቀበለው መከራና ስቃይ ነፃ ሆን ዘንድ አይደለም። ጌታ ሆይ ቸርነትህና ምሕረትህ በእኔ ላይ ታበዛልኝ ዘንድ እለምንሃለሁ። ጌታ ሆይ በድያለሁና ይቅር በለኝ። ከእኔ ኃጢአት ይልቅ ያንተ ምሕረት ትበልጣለችና ማረኝ። አቤቱ በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። እግዚአብሔር ሆይ አቤቱ የልመናዬን ቃል ትሰማ ዘንድ ጆሮህን ወደ እኔ አዘንብል። እርኩሰትና ክህደት በበዛበት በዚህ ክፉ ዓለም ላንተ ብቻ ምስክር በሰውም ሁሉ ዘንድ የክብርህ መገለጫ ሰሌዳ እሆንልህ ዘንድ ፈቃድህ ይሁን። አንደበቴን በማምታታት መንገዴንም በመለወጥ መሐላዬን ቃል ኪዳኔንም በማፍረስ በክህደት ዓለም ስቅበዘበዝ እንዳልኖር ጥበቃ አይለየኝ። ጌታ ሆይ ዘወትር ክብርህን እንዳይ ትል መሆኔንም በፊትህ እንዳውቅ ዝቅ ማለትን አስተምረኝ። የማልጠቅም ባሪያ ስሆን በአንተ ለዚህ መብቃቴን እንዳስተውል አድርገኝ። እግዚአብሔር ሆይ አሁንም ልመናዬን ትሰማኝ፣ ጸሎቴም ትቀበል ዘንድ በፊትህ ወድቄ እለምንሃለሁ። ቅዱስ አባት ሆይ ረቂቃኑንና ግዙፋኑን ጠላቶቼ አሸንፋቸው ዘንድ መንፈሳዊ ትጥቅ ታስታጥቀኝ ዘንድ በትሕትና እለምንሃለሁ። በእመቤታችን በቅድስት ድንግል ማርያም ምልጃና በ99ኙ ነገደ መላእክት ጸሎት ከመከራ ሥጋ ከመከራ ነፍስ ትጠብቀኝ ዘንድ እለምንሃለሁ። እግዚአብሔር ሆይ አንተን በፍጹም ልቤ በማመን ሰይጣናትና አጋንንት ሁሉ ወደ እኔ እንዳይቀርቡ በስምህ አወግዛቸዋለሁ። የእመቤታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ የሌቦች አለቃ ስግብግብ ይሁዳ በርባንን የዋጋ መጨመሪያ አድርጎ አንተን እንደሸጠ እኔንም ልሸጠኝ ወዳጅ መስሎ ለጥቅሙ ዋጋ የሚስማማብኝን የይሁዳ ወንድም በስምህ እሰርልኝ፣ እንዳያጠቃኝም አንተ ያዝልኝ። አባቴ ሆይ በብርቱ ኃይሉ ከነጭፍሮቹ እኔን ለማውደቅ የተሰለፈብኝን የዲያብሎስን መንጋ እሰርልኝ። አድክሞ እንዳይማርከኝም አንተ ኃይል ሆነኝ። ካንተ ከአባቴ ጋር ስሆን
የሚችለኝ እንደሌለ ያውቅ ዘንድ ሆ ብሎ የመጣብኝን የዲያብሎስ መልእክተኛ በሰይፍህ ቅሰፈው። ቸሩ መድኃኔ ዓለም ሆይ ከኀጢአት የሚያድን ደምህን ከሥጋችን ጋር ታዋህድልን። በመስቀል ላይ ሆነህ በጠጣኸው ሐሞት ርኩሳን መናፍስት ከሚያሰሩት ኀጢአት ለይተህ በሰውነታችን የጽድቅ ጣዕም ታሳድርብን ዘንድ እንለምንሃለን። በመስቀል የተቸነከሩ እጆችህ ከኀጢአት ከፍ ከፍ ታድርገን። ርኩሳን አይሁድ እንትፍ ያሉበት የጸፉት ፊትህ ኀጢአት ሰርቶ ያደፈ ሰውነታችንና ፊታችን ይጠበው። ጌታ ሆይ ኀጢአትን የሚያስተሰርይ እንባ የለኝምና የዚህን ዓለም ሥራ በመሥራት ልቦናዬ ደከመ። በኀጢአት ግለት እየተገፋን በሥጋዊ ኑሮ እየተቅበዘበዝን መኖር ሰለቸን። ሰው ነፍሱን ጥሎ ዓለምን ሁሉ ቢያተርፍ ምን ዋጋ አለው? ነገ ለሚያልፍ ሥጋዊ ዓለም ከነፍስ በላይ መጨነቅና መባዘን ትርፉ ምንድን ነው? ቅርንጫፍስ ከግንድ ከተለየ ምን ጥቅም አለው? ያገኘው ሁሉ የሚረግጠው ያነሳውም ሁሉ የሚሰብረው አይደለምን? እባክህ ጌታ ሆይ እኔን ለመፈለግ ውጣ፣ እንደ ገባ ይውጣ፣ እንደ ወጣም ይቅር እንዳትለኝ አደራ። እግዚአብሔር ሆይ ካንተ ውጭ የሚረዳን የለምና ከእኛ አትራቅ። በቸርነትህና በይቅርታ ቅዱሳን ወዳሉበት ወደ መንግሥተ ሰማይ ታገባን፣ ከተመረጡ ከጻድቃን ጋር ትቈጥረን ዘንድ በእንባና በለቅሶ እንለምንሃለን። እግዚአብሔር ሆይ እባክህን ከእኛ ኀጢአት ይልቅ ያንተ ምሕረት ትበዛለችና በምሕረትህ አድሰን። ከልባችንም በልባችን ውስጥ የተዘራውን እንክርዳድ ነቅለህ መልካሙን ዘር ትዘራብን ዘንድ እንለምንሃለን። እግዚአብሔር ሆይ ቸርነትህ በእኛ ላይ ትብዛ፣ ምሕረትም ትደረግልን። ጌታዬ ሆይ አቤቱ ለፍርድ በምትመጣበት ጊዜ በኀፍረት ከሚሸማቀቁትና ዋይ ዋይ ከሚሉት መሃል እንዳልሆን አሁን በፊትህ ቁሜ የማቀርበውን ጸሎት ስማኝ። ክርስቶስ ሆይ ኀጢአቴን ሁሉ ይቅር በለኝ፣ አንተን ተስፋ አድርጌአለሁና አልፈር። አቤቱ የሰይጣንን ሠራዊት ከእኔ አርቅ፣ በወጥመዱም እንዳልገባ ጠብቀኝ። ጌታ ሆይ ባንተ ታምኛለሁና ክፉውን ሁሉ አርቅልኝ። እግዚአብሔር ሆይ በፊትህ ቀርቤ የማፈሰውን እንባ እንደ መሥዋዕት አድርገህ ተቀበለኝ። ጌታ ሆይ አቤቱ ቅዱስ አባት ሆይ የአንድ ሰው ከኀጢአት መንገድ መመለስ በሰማይ በመላእክት ዘንድ ትልቅ ደስታ እንደሚሆን ተናግረሃል። እናም እኔ ልጅህ የኀጢአት ሕይወት በበረደኝ ጊዜ በእቅፍህ ውስጥ ለመኖር በንስሐና በናፍቆት በፊትህ ቀርቤአለሁና እባክህን ተቀበለኝ። ጌታ ሆይ የሚረዳኝ የለምና ከእኔ አትራቅ። የጌታዬ እናት እመቤቴ ቅድስት ድንግል ማርያም ሆይ በልዑል ዘንድ ባለሟልነትን ያገኘ የእግዚአብሔርም ጸጋና ክብር በላዩ የበዛለት እንዳንቺ የለም። የእግዚአብሔር ክብር ባንቺ ላይ እንደበዛ እንዲሁ ደግሞ ቸርነቱ በእኔ ላይ ይበዛ ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ አማልጅኝ። ድንግል ሆይ ወደ ልጅሽም በጸለይኩ ጊዜ ብቻዬን አልሁን፣ አንቺም ከእኔ ጋር ሁኝ እንጂ በቀኜም ሁነሽ ካፌ የወጣውን ነገር አቃኝልኝ። የሚያስፈራ መኰንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽም ፍላጻ ልቤን ይንደፈው፣ ለዘላለሙም አይነቀል። ድንግል እናቴ ሆይ አሁንም ጸሎቴን በፊትሽ አፈሳለሁ፣ ስለ ኀጢአቴም አለቅሳለሁ። ወደ ልጅሽም እጮኻለሁና ዛሬም ምልጃሽ አይለየኝ። ድንግል ሆይ
ዘመድ አዝማድ የለኝ ስታመም ጠያቂ፣ እመቤቴ ማርያም ካጠገቤ አትራቂ። የእግዚአብሔር ታላቁ መልእክተኛ ቅዱስ ሚካኤል አባቴ ሆይ በእግዚአብሔር ፊት ቁመህ ስለ ሀገራችንና በስደት ስለተበተኑ ልጆቿ ለምን። እናት ያለ ልጅ አትከብርምና በስደት የተበተኑ የሀገሬ ልጆች ያሰቡት ተሳክቶላቸው በሕይወታቸው ጣልቃ እየገባህ ባርካሃቸው ወደ እናት ሀገራቸው በሰላም ገብተው በእናታቸው ዙሪያ ይሰበሰቡ ዘንድ ለምንልን። እግዚአብሔር እንደ ኃጢአታችን ብዛት ሳይሆን በቸርነቱና በምሕረቱ ተስፋ ከመቁረጥ አድኖ ሀገራችን ሰላም ያደርግልን ዘንድ አቤቱ ታራውና ሸንተረሩ ሜዳውና ዳገቱ ወንዝና አዝርዕቱ ይባርክልን ዘንድ ቅዱስ ሚካኤል ሆይ ለምንልን። የቅዱስ ሚካኤል አምላክ ሆይ እኛን ልጆችህን ከመከራ ሥጋ ከመከራ ነፍስ ሰውረን፣ አሜን። የእግዚአብሔር ታላቁ ነቢይ ኤርምያስ ወደ እግዚአብሔር እንዲህ ሲል ጸለየ። ወዮ አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል። ካንተም የሚሳን ምንም ነገር የለም። ታላቅና ኃያል አምላክ ሆይ ለብዙ ሺህ ምሕረትን ታደርጋለህ። የአባቶችንም በደል ከእነርሱ በኋላ በልጆቻቸው ብብት ትመልሳለህ። እግዚአብሔር በምክር ታላቅ በሥራም ብርቱ ነህ። ስምህ ታላቅ የሆነ ኃያል ሁሉን ቻይ እግዚአብሔር ለሁሉም እንደ መንገዱና እንደ ሥራው ፍሬ ትሰጥ ዘንድ ዓይኖችህ በሰው ልጆች መንገድ ሁሉ ተገልጠዋል። እስከ ዛሬም ድረስ ምልክትንና ድንቅ ነገር በግብፅ ምድር ደግሞም በእስራኤልና በሌሎች ሰዎች መካከል አድርገሃል። እንደ ዛሬም ለአንተ ስም አድርገሃል። በምልክትና በድንቅ ነገር በብርቱ እጅና በተዘረጋች ክንድ በታላቅም ግርማ ሕዝብህን እስራኤልን ከግብፅ ምድር አወጣህ። ትሰጣቸውም ዘንድ ለአባቶቻቸው የማልክላቸውን ምድር ወተትና ማርም የምታፈሰውን ምድር ሰጠሃቸው። እነርሱም ገብተው ወረሷት። ነገር ግን ቃልህን አልሰሙም፣ በሕግህም አልሄዱም። ያደርጉም ዘንድ ካዘዝካቸው ሁሉ ምንም አላደረጉም። ስለዚህ ይህን ክፉ ነገር ሁሉ አመጣባቸው። አሕዛብም መጥተው ይህችን ሀገር ያዙአት። ይህችም ከተማ ከረሃብና ከጦር የተነሣ በወጓት በከለዳውያን ሰዎች እጅ ወደቀች። እንደ ተናገርከውም ሆነ። አንተም ጌታ እግዚአብሔር ሆይ እርሻውን በብር ግዛ፣ ምስክሮችንም ጥራ አልከኝ። እኔም ውሉን ጽፌ አተምኩ፣ ምስክሮችህንም አቆምኩ። ከተማይቱ ግን ለከለዳውያን እጅ ተሰጥታለች። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ ከእኔ የምሰወር ነገር አለን? ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለከለዳውያንና ለከለዳውያን እጅና ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ እሰጣለሁ፣ እርሱም ይይዛታል። ይህችን ከተማ የሚወጉ ከለዳውያን ይመጣሉ፣ ከተማዋንም በእሳት ያነዷታል። ያስቈጡኝም ዘንድ በሰገነታቸው ላይ ለበዓል ያጠኑባቸውን ለሌሎችም አማልክት የመጠጥን ቁርባን ያፈሰሱባቸውን ቤቶች ያቃጥሏቸዋል። የእስራኤል ልጆችና የይሁዳ ልጆች ከታናሽነታቸው ጀምሮ በፊቴ ክፉ ነገርን ብቻ አድርገዋልና የእስራኤልም ልጆች እኔን በእጃቸው ሥራ ከማስቈጣት በቀር ሌላ ሥራ አላደረጉምና ይላል እግዚአብሔር። ከፊቴ አስወግዳት ዘንድ ይህች ከተማ ከሠሯት ቀን ጀምሮ እስከ ዛሬ ድረስ በቁጣዬና በመዓቴ ውስጥ ናትና
ይህም እኔን ያስቆጡኝ ዘንድ እነርሱና ነገሥቶቻቸው፣ አለቆቻቸውም፣ ካህናቶቻቸውም፣ ነቢያቶቻቸውም፣ የይሁዳም ሰዎች በኢየሩሳሌምም የሚኖሩ ስላደረጉት ስለ እስራኤል ልጆችና ስለ ይሁዳ ልጆች ክፋት ሁሉ ነው። ፊታቸውንም ሳይሆን ጀርባቸውን ወደ እኔ መለሱ። እኔም በማለዳ ተነስቼ ሳስተምራቸው ተግሣጽን ይቀበሉ ዘንድ አልሰሙም። ያረክሱትም ዘንድ ስሜ በተጠራበት ቤት ውስጥ ርኩሰታቸውን አኖሩ። ይሁዳን ወደ ኃጢአት እንዲያገቡት ይህን ርኩሰት ያደርጉ ዘንድ እኔ ያላዘዝሁትንና በልቤ ያላሰብኩትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን መሠዊያዎች ለበዓል ሠሩ። አሁን እንግዲህ የእስራኤል አምላክ እግዚአብሔር አንተ ስለ እርስዋ በሰይፍና በራብ በቸነፈርም ለባቢሎን ንጉሥ እጅ ትሰጣለች ስለምትላት ከተማ እንዲህ ይላል፣ እነሆ በቁጣዬና በመዓቴ በታላቅም መቅሰፍቴ እነርሱን ካሳደድሁባት አገር ሁሉ እሰበስባቸዋለሁ፣ ወደዚህም ስፍራ እመልሳቸዋለሁ፣ ተዘልለውም እንዲኖሩ አደርጋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ለእነርሱም ከእነርሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ ሌላ መንገድና ሌላ ልብ እሰጣቸዋለሁ። ከእነርሱም እንዳልመለስ ከእነርሱ ጋር የዘላለምን ቃል ኪዳን እገባለሁ። ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ለእነርሱም መልካምን በማድረግ ይቅር እላቸዋለሁ። በእውነትም በፍጹም ልቤና በፍጹም ነፍሴ በዚህች ምድር እተክላቸዋለሁ። እግዚአብሔር እንዲህ ይላልና ይህችን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣሁ እንዲሁ የተናገርሁላቸውን በጎነት ሁሉ አመጣላቸዋለሁ። እናንተም ያለ ሰውና ያለ እንስሳ ያለች ባድማ ናት፣ ለከለዳውያንም እጅ ተሰጥታለች በምትሉት ምድር እርሻን እንደገና ይገዛሉ። ምርኮኞቻቸውንም እመልሳለሁና በቢንያም ሀገር በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች፣ በደጋውም ባሉ ከተሞች፣ በቈላውም ባሉ ከተሞች፣ በደቡብም ባሉ ከተሞች ሰዎች እርሻውን በብር ይገዛሉ፣ በውሉም ወረቀት ፈርመው ያትማሉ፣ ምስክሮችንም ያቆማሉ ይላል ታላቁ እግዚአብሔር። ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ምድርን የፈጠራት የሠራትና ያጸናት እግዚአብሔር እንዲህ ይላል፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን እነግርሃለሁ። የእስራኤል አምላክ እግዚአብሔር ለምሽግና ለመከላከያ ስለ ፈረሱት ስለዚች ከተማ ቤቶች፣ ስለ ይሁዳም ነገሥታት ቤቶች እንዲህ ይላልና የከለዳውያን ተዋጊዎች ለመዋጋት መጥተዋል። ነገር ግን በቁጣዬና በመዓቴ በገደልኋቸው ሰዎች ሬሳዎች እሞላታለሁ። ስለ ክፋታቸው ሁሉ ፊቴን ከዚች ከተማ እመልሳለሁ። እነሆ ፈውስንና መድኃኒትን እሰጣታለሁ፣ እፈውሳታለሁም። የሰላምንና የእውነትንም መንገድ እገልጥላቸዋለሁ። የይሁዳን ምርኮኞች የእስራኤልንም ምርኮኞች እመልሳለሁ። ቀድሞም እንደነበሩ አድርጌ እሠራቸዋለሁ። እኔንም ከበደሉበት ኃጢአት ሁሉ አነጻቸዋለሁ። እኔም የበደሉኝን ያመፁብኝንን ኃጢአታቸውን ሁሉ ይቅር እላለሁ። ይህችም ከተማ እኔ የምሠራላቸውን በጎነት ሁሉ በሚሰሙ እኔም ስላመጣሁላቸው በጎነትና ሰላም ሁሉ በሚፈሩና በሚደነግጡ አሕዛብ ሁሉ ፊት ለደስታ
ለክብርና ለገናንነት ትሆናለች። እግዚአብሔር እንዲህ ይላል፣ እናንተ ያለ ሰውና ያለ እንስሳ ያለች ባድማ ናት በምትሏት በዚች ስፍራ የሚቀመጥባቸው በሌለ ያለ ሰውና ያለ እንስሳ ባድማ በሆኑ በይሁዳ ከተሞችና በኢየሩሳሌም አደባባይ የሐሴት ድምፅና የደስታ ድምፅ፣ የወንድ ሙሽራ ድምፅና የሴት ሙሽራ ድምፅ፣ እግዚአብሔር ቸር ነውና ምሕረቱም ለዘለዓለም ነውና የሰራዊት ጌታ እግዚአብሔርን አመስግኑ የሚሉ ሰዎች ድምፅ፣ ወደ እግዚአብሔርም ቤት የምስጋናን መሥዋዕት የሚያመጡ ሰዎች ድምፅ እንደገና ይሰማል። የዚያችን ምድር ምርኮኞች ቀድሞ እንደነበረ አድርጌ እመልሳቸዋለሁ ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ባድማ ሆኖ ያለ ሰውና ያለ እንስሳ ባለው በዚህ ስፍራ በከተሞችም ሁሉ መንጎቻቸውን የሚያሳርፉበት የእረኞች መኖሪያ ይሆናል። በደጋው ላይ ባሉ ከተሞች፣ በቈላውም ባሉ ከተሞች፣ በደቡብም ባሉ ከተሞች፣ በቢንያምም ሀገር በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች በጎቹ በተቆጣጣሪያቸው እጅ እንደገና ያልፋሉ ይላል እግዚአብሔር። እነሆ ስለ እስራኤል ቤትና ስለ ይሁዳ ቤት የሰጠሁትን መልካም የተስፋ ቃል የምፈጽምበት ዘመን ይመጣል ይላል እግዚአብሔር። በዚያም ጊዜ ለዳዊት የጽድቅን ቁጥቋጥ አበቅልለታለሁ፣ እርሱም ፍርድንና ጽድቅን በምድር ያደርጋል። በዚያም ዘመን ይሁዳ ይድናል፣ ኢየሩሳሌምም ተዘልላ ትቀመጣለች። የምትጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። እግዚአብሔር እንዲህ ይላልና፣ በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ከዳዊት ዘንድ አይታጣም። የሚቃጠለውንም መሥዋዕት የሚያቀርብ የእህሉንም ቁርባን የሚያቃጥል ሁልጊዜም የሚሰዋ ሰው ከሌዋውያን ካህናት ዘንድ በእኔ ፊት አይታጣም። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ ቀንና ሌሊት በወራታቸው እንዳይሆኑ የቀን ቃል ኪዳኔንና የሌሊት ቃል ኪዳኔን ማፍረስ ብትችሉ በዙፋኑ ላይ የሚነግሥ ልጅ እንዳይሆንለት ከባሪያዬ ከዳዊት ጋር ከአገልጋዮቼም ከሌዋውያን ካህናት ጋር ያለው ቃል ኪዳኔን ደግሞ ይፈርሳል። የሰማይን ሰራዊት መቁጠር የባሕርንም አሸዋ መስፈር እንደማይቻል እንዲሁ የባሪያዬን የዳዊትን ዘርና የሚያገለግሉኝን ሌዋውያንን አበዛለሁ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ይህ ሕዝብ እግዚአብሔር የመረጣቸውን ሁለቱን ወገን ጥሏቸዋል። እንዲሁ በፊታቸው ከእንግዲህ ወዲህ ሕዝብ እንዳይሆን ሕዝቤን አቃልለዋል ያለውን ነገር አትመለከትምን? እግዚአብሔር እንዲህ ይላል፣ የቀንና የሌሊት ቃል ኪዳኔን የሰማይንና የምድርንም ሥርዓት ያላጸናሁ እንደሆነ እኔም ደግሞ በአብርሃምና በይስሐቅ በያዕቆብም ዘር ላይ ገዢዎች ይሆን ዘንድ ከዘሩ እንዳላስነሣ የያዕቆብንና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኮአቸውን እመልሳለሁና እምራቸውም አለሁና። ይህ ትንቢት በትንቢተ ኤርምያስ ምዕራፍ 32ና 33 ላይ ታገኙታላችሁ። አቤቱ እግዚአብሔር ሆይ፣ ሀገራችን ኢትዮጵያ ዳሯ እሳት መሃሏ ገነት አድርግልን፣ አጽራረ ቤተ ክርስቲያንም ጠብቅልን። አቤቱ የተበተኑ ልጆችህን ሰብስብ። እግዚአብሔር ሆይ፣ እንደ ኃጢአታችን ብዛት እንደ ክፋታችን መጠን ሳይሆን እንደ ቸርነትህና እንደ ምሕረትህ ከተበተንበት ቦታ ሁሉ ሰብስበ ለሀገራችን ታደርሰን፣ ለአድባራችንም ታበቃን ዘንድ እንለምንሃለን። እግዚአብሔር ሆይ ኢትዮጵያን አስብ። እግዚአብሔር ሆይ ለምድሪቱን ሁሉ ሰላሙን አድርግ። ጦርነትና የጦርነት ወሬዎች ሁሉ ከዓለም ሁሉ አርቅ። እግዚአብሔር ሆይ
በዚህ ጊዜ ዓለም በሙሉ ጭንቅ ላይ ናትና አቤቱ ምድርን አስባት። ጌታ ሆይ ከእኛ ኃጢአት ይልቅ ያንተ ምሕረት ትበዛለችና በምሕረትህ አስበን። አቤቱ ይቅር በለን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት ከሁላችን ጋር ይሁን። አሜን። እግዚአብሔር በምሕረቱ ያስበን። ይህ የኦርቶዶክስ ተዋሕዶ የጸሎት ቻናል ነው። ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷንም በመጫን ቤተሰብ እንድትሆኑና ዘወትር አብረን እንድንጸልይ በእግዚአብሔር ስም ጋበዝኳችሁ። ይህ ቪዲዮ ለሁሉም ይደርስ ዘንድ ላይክ ማድረግን አትርሱ። በድጋሜ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ክፉ አይንካችሁ።